ውድ የታሪክ አለኝ ቻናል ቤተሰቦች ዛሬ አንድ ታላቅ የምስራች ይዤላችሁ ቀርቤያለሁ። የኢትዮጵያ የሙዚቃ ንጉሥ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ ሲል የሰየመውን ስድስተኛውን አልበሙ ሊለቅ ጥቂት ሰዓታት ብቻ ቀርተውታል። ይህ አልበም 18 አዳዲስ ስራዎች የያዘ ሲሆን እንደተለመደው በቴዲ ጥልቅ ግጥሞችና ማራኪ ዜማዎች የተሞላ ነው። የአልበሙ መዘግየት ብዙዎችን ጉጉት ላይ ጥለዋል። እናም እኛም እንደወጣ መረጃውን ይዤላችሁ እንቀርባለሁ። ሰብስክራይብ በማድረግ የደውል ምልክቱን በመጫን ተጠባበቁ። በሌላ መረጃ ቴዲ አፍሮ ስለ አዲሱ አልበሙ የወጡ አዳዲስ ዜናዎችን ለመመልከት ያክል ኢትዮሪካ የተሰኘው ስድስተኛው የስቱዲዮ አልበሙ ሊለቀቅ ጥቂት ሰዓታቶች እንደቀሩት ይታወቃል። ስለ አዲሱ አልበሙ የወጡ ዋና ዋና ዜናዎችን ለመከታተል ያክል የሚለቀቅበት ቀን አልበሙ በዛሬው ዕለት በቀን 8ኛ ወር በቀኑ 8 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር በራሱ የዩቲዩብ ቻናል ቴዲ አፍሮ በሚለው ቻናሉ ይለቀቃል። የዘፈኖቹ ብዛት 18 አዳዲስ ስራዎችን የያዘ ሲሆን በሙዚቃ ባለሙያዎች ዘንድ እንደ ትልቅ የጥበብ ድንኳን ተወድሷል። ከሰዋሰው መልቲሚዲያ ጋር ያለውን መቋረጡን የ33 ሚሊዮን ብር ስምምነት ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር ለዓመታት የነበረውን የማከፋፈል ውል ማቋረጡ ተሰምቷል። ነፃነትን መምረጥ አርቲስቱ ስለ ስምምነቱ የተቀበለውን ቅድመ ክፍያ ከነወለዱ በድምሩ 33 ሚሊዮን ብር ገደማ በመመለስ አልበሙን በራሱ ነፃነት ለማሰራጨት መወሰኑ ተዘግበዋል። ይህም የሆነው በስራው ላይ ሙሉ ቁጥጥር እንዲኖረው ካለው ፍላጎት የተነሳ እንደሆነ ይናገራል። የሙያ አጋሮቹ አስተያየት። የዳዊት ጽጌ ምስክርነት። ዳዊት ጽጌ በኢንስታግራም ገጹ ባስተላለፈው መልእክት ቴዲ አፍሮ ለሙዚቃ ኢንዱስትሪ ያለው አስተዋጽኦ በማድነቅ ኢትዮሪካ ዛሬ ከጥቂት ሰዓታት በኋላ እንደሚለቀቅ አረጋግጧል። ቴዲ አፍሮ ለዳዊት ጽጌ የኔ ዜማ አልበም ላይ ቻል ዘንድሮ እና ባዮ ባዮ የተሰኙ ተወዳጅ ዜማዎችን እንደሰጠው አስታውሷል። የሳሚዳን አስተያየት። ድምፃዊ ሳሚዳን አልበሙን አስቀድመው የማዳመጥ እድል እንደገጠመው ገልጾ ስራዎቹ እጅግ ጥራት ያላቸውና የኢትዮጵያ ሙዚቃ ከፍ የሚያደርጉ መሆናቸውን ገልጸዋል። ጥንቃቄ ሊደረግባቸው የሚገቡ መረጃዎች። ባለፉት ሳምንታት በዩቲዩብ ላይ በቴዲ አፍሮ ስም ኢትዮሪካ በሚል ርዕስ የሚለቀቁ አንዳንድ ቪዲዮዎች በሰው ሰራሽ አስተውሎት ኤአይ የተቀናበሩ እንጂ ትክክለኛው የአርቲስቱ ድምፅ እንዳልሆኑ ልብ ሊለው ይገባል። ትክክለኛው አልበም ዛሬ ከጥቂት ሰዓታት በኋላ በራሱ የዩቲዩብ ቻናል እንደሚለቀቅ አረጋግጠናል። አልበሙ በጉጉት ለሚጠብቁት በሚሊዮን የሚቆጠሩ አድናቂዎች ትልቅ የምስራች ሆኗል። ቴዲ አፍሮ እንደ ሁል ጊዜው ወደ ሙዚቃ ዓለም ሲመለስ ከልብ የሚነካና ሕዝብን የሚያነቃቃ አዲስ አልበም ሊያቀርብን መሆኑ ታውቋል። ይህ አልበም በቀላሉ የሚሰማ ሙዚቃ ብቻ አይደለም። ታሪክ፣ ፍቅር፣ አንድነትና ተስፋን በጥልቀት የሚያንጸባርቅ የህይወት ምልክት ነው። ከመጀመሪያው ትራክ ጀምሮ የሚሰማው ድምፅ የተለመደው የቴዲ አፍሮ ቅኔና ሙዚቃ ስርዓት በአዲስ ቅርጽ ይወጣል። የተመረጡ ምርጥ ሙዚቃ መሳሪያዎች፣ የተስተካከለ ምርጥ ፕሮዳክሽን እና የሚያስተውሉ ግጥሞች በአንድ ላይ ተጣምረው ስለሆነ አልበሙ የሚሰማው ሁሉንም የሚያስደንቅ ተሞክሮ ያቀርባል። በዚህ አልበም ውስጥ ቴዲ አፍሮ እንደ ቀድሞ ብቻ አይደለም፣ እርሱ እንደ ተማሪና እንደ አስተማሪ ይታያል። በግጥም ውስጥ ያለው ጥልቅ ሰውን እንዲያስብ ያደርገዋል። በዜማ ውስጥ ያለው ሙቀት ደግሞ ልብን ያሳልፋል። የኢትዮጵያ ታሪክና ባህል በዘመናዊ ስርዓት ሲዋሃድ እንዴት እንደሚያምር ያሳያል። አልበሙ በሙዚቃ ጥራት ደረጃ ከፍ ብሎ ይቆማል። የድምፅ ጥራት፣ የሙዚቃ አዋቂነት፣ የግጥም ብልህነት በአንድ ተጣምረው የሚያስደንቁ ስራ ፈጥሯል። ይህ አልበም ለመደመጥ ብቻ አይደለም፣ ለመስማት፣ ለመረዳትና ለመስማማት የሚጥር ነው። በአጠቃላይ ይህ አዲስ ስራ ቴዲ አፍሮ የሙዚቃ ጉዞ አዲስ ደረጃ ነው። ከቀድሞ የሚበልጥ የበለጸገ የተዋበና የሚቀር ስራ ሙዚቃን የሚወዱ ሁሉ ሊያዳምጡት የሚገባ አዲስ አልበም ነው። ውድ የቻናል ቤተሰቦች እኒህና አዳዲስ መረጃዎች ሲመጡ በቅድሚያ እንዲደርሶት የደውል ምልክቱን በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ። መልካም ቆይታ